በግልም ሆነ በመንግስትና በሌሎች ተቋማት የተያዙ ማናቸውም ቦታዎች ጾም ማደር እንደሌለባቸው ወቅታዊና አሁናዊ ሁኔታዎቻችን ያስገድዳሉ። እንዲህ አይነት ሰፊም ሆነ ጠባብ ቦታዎች ለመዋያና ለመኖሪያ አካባቢነት ምቹና ማራኪ ሆነው ሊደራጁ ይገባል። እንደዚህ ሲሆን በተነቃቃ መንፈስ የዕለት ተዕለት ተግባራትን ለማከናወን መደላደል እንደሚፈጥር ብዙዎች የሚስማሙበት ጉዳይ እየሆነ መጥቷል። የሥራ አካባቢ ውብና ማራኪ ለማድረግ ሲወጠን ደግሞ እንዲያው በዘፈቀደ ሳይሆን ዘርፈ ብዙ ጠቀሜታ ባላቸው እጽዋት ቢያሸበርቅ ይመከራል። ከዚህ አኳያ ሁላችንም ቢሆን ከጎናችን ያለውን አቧራ በማራገፍ የዕለት ተዕለት ተግባሮቻችን ልንጀምር ይገባል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዘመናት ጫካ ለብሶ የቆዩትን ቤተ መንግስትና ታላላቅ ተቋማትን እጅግ ውብና ማራኪ በማድረግ ለቱሪስቶች ክፍት በማድረግ በሀገር ኢኮኖሚ ላይ በአጭር ጊዜ ውስጥ አዎንታዊ ሚና ተጫውተው አሳይተውናል። ሁሉም ይህንኑ በያለበት እንዲተገብር ከተግባር ባለፈ በቃልም ስራ መመሪያ መስጠታቸውን የምናስታውሰው ነው። ምንም እንኳን አፈጻጸሙ ከቦታ ቦታ መለያየቱ አይቀር ቢሆንም በዚህ በኩል ወደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሲመጣ በተለይ ወደ ካፋ ዞን ያለው ሁኔታ ምን ይመስላል ለሚለው ምላሽ ብናገኝ ከሚል መነሻ ባደረግነው ጥረት ማረጋገጥ የቻልነው ጅምር ጥረቶችን በአንዳንድ ተቋማትና ግለሰቦች ጓሮ ጭምር ስለመኖሩ ነው። ከነዚህም አንዱ ትኩረቴን በከተማ ግብርና ላይ በማድረግ መላውን የተቋሙን ሰራተኞች በማንቀሳቀስ ምግቤን ከጓሮዬ ሲል ወደ ተግባራዊ እንቅስቃሴ ገብቻለሁ በማለት ተሞክሮቻችን እንካችሁ ወዳለን አንድ ሴክተር ጎራ ብለናል። ተቋሙ የቦንጋ ግብርና ምርምር ማዕከል ሲሆን ማዕከሉ የምግብ ሉዓላዊነትን ለማስከበር ሀገራችን ኢትዮጵያ በሁሉም አካባቢዎች ካስጀመረቻቸው ንቅናቄዎች መካከል ይህ በከተማ ግብርና ላይ ትኩረት ያደረገ ምግቤን ከጓሮዬ መርሃ ግብር ነው። ይህ በጎ ጅምር ጠቃሚ ልምድ የሚወሰድበት መሆኑን ስላመንበትና ከዚህም ባሻገር ሁሉም በያለበት በዚህ ልክ ቢንቀሳቀስ ከሚል ወደ ማዕከሉ በመሄድ ተከታዩን ፕሮግራም አሰናድተናልና አብዝታችሁ ታተርፋላችሁ የሚል እምነት አለን። ተከታተሉን ዘንድ ግብዣችን ነው። የቦንጋ ግብርና ማዕከል ተደራሽ በሚሆንባቸው አራቱም ዞኖች ውስጥ ከ130 በላይ ሰራተኞችን ይዞ ከተቋቋመለት ዓላማ አንፃር በመንቀሳቀስ ላይ የሚገኝ ተቋም ነው። ከነዚህ መካከል 20% ያህሉ በተለያዩ ሳይቶች በመስክ ስራ ላይ ናቸው። ምርምር ማዕከሉን ተዘዋውሮ ምልከታ ላደረገ ሁሉ እዚህም እዚያም ቀልብ በሚስቡ መልክ ቦታቸውን ይዘው የሚገኙት መደበኛ የምርምር ስራን ጨምሮ በ6 ቡድን በተደራጁ ለቅጥር ግቢው ለተጨማሪ ሞገስ የሰጡት ልማቶች የተከናወኑት ደግሞ በ80% የስታፍ አባላት ነው። በማዕከሉ ተገኝተን ያነጋገርናቸው በሰጡን አስተያየት አሁን ላይ ዜጎችን እየፈተነ የሚገኙን የኑሮ ውድነት መቋቋምን ታሳቢ ያደረጉ ተግባራትን እያከናወኑ ስለመሆናቸውና በዚህም የተሰማቸውን ደስታ ገልጸውልናል። በቆሎ መዝራት ነው፣ የበቆሎ ማሳ ማዘጋጃት ነው። ከዛም በኋላ ካዘጋጀን በኋላ ከባለሙያው ጋር ተባብረን የሚያስፈልገውን ለዛ ለአዝርቱ የሚያስፈልገው ማዳበሪያ ዩሪያን እና እርሻውንም በክትትል ከተመራማሪው ጋር አብረን ተደጋግፈን እና ይሄንን ዘርተናል። ያለሁበት እንግዲህ የእንስሳት ምርምር ስራ ሂደቱ በጋራ የሚሰራበት ቡድን ላይ ነው ያለሁት። ቡድኑን አስተባብራለሁኝና በእኛ ቡድን እንግዲህ በማዕከሉ ከተሰጡን ከምንሰራቸው ስራዎች መካከል አንደኛው ካሮት፣ ቀይ ስር እንዲሁም ደግሞ የቃሪያን ግቢ ውስጥ የማልማት እንዲሁም ደግሞ ግቢውን የማሳመር ስራዎች ላይ በጋራ ነው እየሰራን ያለነው። አዎ በድንች ላይ ነው የምንሰራ፣ ወጥ ድንች ማለት ነው። ወጥ ድንቹን በዚህ ባለሙያ ድጋፍ ማዳበሪያና እንትን ተሰጥቶ በዛ ሰርተን አሁን እስከ 80 ኩንታል ይወጣል የሚል ግምት አለን። አሁን ጥሩ 90 ቀን ውስጥ ይሄን ያህል ስራ ሰርተን 90 ቀን ውስጥ አሁን 80 ኩንታል ይገኛል ብለን እናስባለን። ያው ዋናው ዓላማ ያው ከዚህ በፊት ታውቃላችሁ ይሄ የቦንጋ ግብርና ምርምር ማዕከል ለረጅም ጊዜ ሳይለማ ያው በጫካ ተውጦ እንደነበር ይታወቃልና ግን ከቅርብ ወዲህ በተለይ ክልሉ በአዲስ መልክ ከተደራጀ በኋላ ማለት ነው
እንደ አንድ ኢኒሺዬቲቭ የወሰድነው ምንድነው ግቢውን በተለያዩ ሰብሎች ማልማትና ማስዋብ የሚል ነገር ነው እንደ አንድ ተሞክሮ የወሰድነውና ስለዚህ ለዚህም የሚሆን የተለያዩ ቲሞችን አዋቅረን እንደ ምርምር ማዕከላችን ማለት ነው ወደ 6 ግሩፕ አለ። የአስተዳደር ዘርፍ አለ፣ ጥበቃ፣ የሹፌር ዘርፍ እንደዚሁም ደግሞ ምርምር ዘርፎች ወደ 3 ቦታ ከፋፍለናቸው እንደ ማዕከል ወደ 6 ግሩፕ አቋቁመን ግቢውን ማልማትና እንዳልኩም ደግሞ ከዚህ ከሚለማው ነገር ደግሞ ሰራተኛውም እንደዚሁም ደግሞ የውጪ በዙሪያ ያለ አርሶ አደር ተጠቃሚ እንዲሆን ነው ዋናው ዓላማ ማለት ነውና ስለዚህ ቁጥር አንድ ዓላማ ምንድነው እንዳልኩም ግቢውን በተለያዩ አትክልቶች ማስዋብ ማልማት እንደው የለማውን ደግሞ እንዳልኩም ለግቢው ሰራተኞች በአነስተኛ በድጎማ መልክ ለሰራተኛ ማከፋፈል እንደዚህም ደግሞ ለውጪ በዙሪያ ላሉ አርሶ አደሮች ሊሆን ይችላሉ የሌላው የከተማው ነዋሪ ማሰራጨት ጭምር ነው ማለት ነው። በተፈጥሮ ሀብት ምርምር ስር በየክፍሉ ተከፋፍለን ነው የምንሰራው። ከዛ ውስጥኛ የምንሰራው ቆስጣና ሰላጣ በመሬት በመደብ ላይ እንዲሁም ደግሞ በተደራረበ አሁን በመታዩት በድርብርብ እርሻ ላይ ነው እየሰራን ያለ ነው። ከሁለት ሶስቴ ሃርቨስት አድርገን ኦሬዲ በልተናል ማለት ነው እና ይሄ እንደ መንግስት ምግቤን ከጓሮዬ የሚለውን እንደውም ደግሞ ግሪን የሆኑ የግሪን ሌጋሲን ጭምር የሚያካትት ነው አሁን እያካሄድን ያለ ነው ማለት ነው እንደ ማዕከላችን። ስለዚህ ሁላችንም ከዚህ የምናገኘውን ቆስጣውን፣ ሰላጣውን፣ ካሮቱን፣ ቀይስሩን የቀረን ነገር የለም። ኦሬዲ ሁሉንም ነገር እየተጠቀምን ነው ማለት ነው። እኛ ግቢ አሁን ከበፊቱ አሁን እንደምታዩት ከፍተኛ ለውጥ አለ አይደለም። እኛ እዛ ውስጥ ነባር የውጭ ሰው ጭምር እንዲዋጋ የተደረገ ስራ ነው የተሰራ ያለውና እዚህ ውስጥ አሁን እንግዲህ በአገር ደረጃ ትልቁን የሀገሪቱን ኢኮኖሚ ጀርባ አጥንት ነው የሚለው የግብርናው ዘርፍ ነው። ስለዚህ እኛ ደግሞ የሚሰራበት መስሪያ ቤት ያው ግብርና ምርምር ስለሆነ የተለያዩ ዝርያዎችን በሰብልም በተፈጥሮም በእንስሳም ባለሙያዎች ከሚሰሩት ባለሙያዎች ጋር አብረ ስለሚሰራ እኛ ደግሞ በዚህ በያዝነው በጀት አመት ኢንስቲትዩቱ ባደረገው መነቃቃት እዚህ ጋር አንደኛ በ7 የልማት ቡድን ተደራጅተናል። አጠቃላይ እንደ ቦንጋ ግብርና ምርምር ማዕከል የቦንጋ የምርምር ማዕከል ዋና አላማዎችና ተልእኮች በምናይበት ሰዓት ላይ እንደ አላማ ስንነሳ የመነሻ የሆኑ የአርሶና የአርብቶ አደሩን የኑሮ ደረጃውን ለማሻሻል ምርትና ምርታማነታቸው የታወቁትን ቴክኖሎጂዎችን በፍጥነትና በትኩረት ሁለተኛ ደግሞ ገበያ መር የሆኑ ቴክኖሎጂዎችን ወደ አርሶ አደሩ የማድረስ ስራው ነው የምንሰራውና ከዛ ላይ እንደ ቴሌኮችን እንደሚታወቀው የሚወጡ ቴክኖሎጂዎችን የማላመድ የማውጣት እንደዚህ ደግሞ የዚህ አካባቢ የተላመዱትን ደግሞ ለአርሶ አደሮች ደግሞ የማስተዋወቅ የተዋወቁ ቴክኖሎጂን ደግሞ እንደ መነሻ ቴክኖሎጂ በማባዛት ለነዚህ አባጅ ድርጅቶች የመነሻ ዘር የመስጠት ተልእኮ በዋነኝነት አንግቦ እየሰራ ያለውና ከዚህ ጋር ተያይዞ የምርምር ማዕከላችን የተደራሽነቱ በጣም ሰፊ ነውና ከዚህ ጋር ወደ 4 ዞኖች ላይ ተደራሽ ያደርጋል። ማዕከሉ በግቢው ከሚያከናውናቸው ቁልፍ ተግባራት መካከል ውጤታማነታቸው ተረጋግጦ ወደ ማህበረሰቡ የሚሰራጩ የምርምር ስራዎች ቦታቸውን ይዘዋል። ከነዚህም ከሌማት ትሩፋት ዘርፎች መካከል የማር ምርት ማሻሻል ላይ ትኩረት ያደረጉ የንብ የጣዝማና የትንኝ ቀፎች በሙከራ ደረጃ በተመረጠላቸው ጣቢያዎች ተሰድረዋል። የዶሮ አቮካዶና ሌሎች ፍራፍሬ ሙከራዎችም እንደዚሁ። በግቢው ከሚታዩ ውጤታማ ተግባራት በተመራማሪዎችና ደጋፊ ሰራተኞች ጥምረት በ6 ቡድን የተከናወኑ ከምርምር ስራ ባሻገር የምግብን ከጓሮዊ ስራዎች ይገኙበታል። ከከተማ ወጣ ያለ ሲሆን በዙሪያው አጠቃላይ በጫካ የተከበበ ነበር። ያን ነገር እንዴት አድርገን ወደ ልማት ማስገባት እንችላለን የሚለውን ነገር የማዕከሉ ዳይሬክተር ሀሳቡን ለማኔጅመንቱ አቀረበ። ማኔጅመንቱ ደግሞ የግቢ መልማት እንደሚችል በትክክል ያለንን የሰው ኃይል ተጠቅመን መግባት እንደምንችል ተነጋገረ። ከዛ በኋላ ወደ ተገባን ቀጥታ ስራውን ወደ የክፍሉ በማከፋፈል በቡድን አከፋፍለን የስራ ክፍሎቹ አከፋፍለን ሰጠን። ከዚህ ውስጥ ያው በእኔ የሚመራው የጥበቃ ቡድን ነው። ያም ደግሞ የድንች የወጥ ድንች
ሰርተናል። ያው ቅድም እንዳያችሁት ያንን ሰርተን ያው የታየውን ውጤት ለማምጣት ችለናል። ይሄም ደግሞ ሰኞ ከ9 ሰዓት በኋላ አጠቃላይ ሰራተኞች እነዚህ ልማት ላይ 9 ሰዓት በኋላ ምንም አይነት ስራ የለም። እዛ ውስጥ ልማት ስራ ላይ እንዲሳተፉ በየክፍሉ ሰራተኞችን በማነጋገር በማወያየት ተስማምተን ገብተን ያው በጋራ ተወያይተን ይህንን የሚታየውን ስራ ሰርተናል ማለት ነው። እጅግ በጣም ደስ ያለን ትልቅ ደስታ ነው የተሰማን ደስታ ማለት ነው። ይሄ በሚል ለፊቱ ሰብሉን በምናይበት ጊዜ እርካታ፣ ሁለተኛ ቀጥሎ ደግሞ ለካ ይሄም ይሰራል የሚለው ገበሬው ብቻ ሳይሆን እኛም ለካ እጃለን እንሰራለን የሚለው በጣም ሞራል ነው የተሰማን። እጅግ በጣም ደስ የሚል ሞራል ነው እና ማይከሉም ለካ እኛም እኮ ማይከሉን ከፍ የሚያደርግ ስም የሚያስጠራውን ስራ ሰርተን ማሳያትን እንፈልገዋለን እና ከስራው ተጓዳኝ ማለት ነው የራስን ስራ ሳንለቅ ማለት ነው ይሄ ተደጋግፈን ለካ ብዙ ለውጥ የምናመጣው ኃይል አለን የሚለው ስሜት ነው የሚሰማን። 13 ጥበቃ ኃይል 13 ነው የነበረው። ከዛ ጋር አገልግሎት አለ፣ ሰዋት አለ። ከዛ ተጨምረን ተደግፈን ማለት ነው የምንሰራ አንድ ባለሙያ አለ። ጠቅላላ 15 ሰው ነው የሚሰራ ያለው። አሁን በዛ 90 ቀን ውስጥ ይሄን ያህል አይተን በጣም በቅጠሮ ጉብኝት የመጡት ሚኒስትሮች ነበሩ። ከዛ ሲመጡ ልክ ቅጠሉን እንዳዩ 80 ኩንታል ይወጣል የሚል ግብዓት ነው የተሰጠው። አሁን ስናይ ፍሬስ ስናየው ውስጥ እውነት 80 ኩንታል እንደሚወጣ ተማምነን አሁን የጠበቀን ያለው በዚህ ሳምንት አካባቢ በኩንታል ቀይረን እናሳያለን የሚል ግምት ይዘናል። ያው አጠቃላይ እዚህ ጋር የምናየው ስራ እንዳልኩም በምርምር የተደገፈ እንዳልኩም እዚህ ጋር የምታዩቸው እያንዳንዱ ስኳር ድንቹን በሉ ሽንኩርቱን በሉ እያንዳንዱ አብዛኛው ነገር ድንችም አለ እዛ አካባቢ በቆሎ ማለት ሁሉም ምርጥ ዘር ምንላቸውም የተሻሉና ጥሩ ምርታማነት ይሰጣሉ ተብሎ የተለያዩ በምርምር ማዕከላት የተለያዩ የሰብል አይነቶች ናቸው እና ስለዚህ አጠቃላይ የምንሰራው ምንድነው እንዳልኩም አንደኛ ጥሩ ዝርያ ምርታማ የሆነ ዝርያ ነው የምንጠቀመው። ሰው እየተነቃቃ ነው ያለው። መጀመሪያ አካባቢ አንዳንድ አላማው ያልገባው ሰው ነበረ። ግን አሁን ደግሞ በየሳይቱ በየቦታው ሁላችንም እንዳልኩ ተከፋፍለን ኢነርጄቲክ ሆነን ነው የምንሰራው። ፕላስ ደግሞ አሁን ሁሉም ሰው ሃርቨስት ወደ ማድረግ ስንመጣ ወደ መብላቱ ስንመጣ ሌላ ቦታ እየፈለግን ነው ለስራ ማለት ነው ተጨማሪ ቦታ። ስለዚህ እንደ ሴት ደግሞ ስታየው አንዳንዴ ብዙ ጊዜ የሚታየው መደብ ላይ መስራትና አይደለ? ይሄ በእንደዚህ አይነት በድርብ እርሻ ደግሞ ትንሽ መሬት ላላቸው ሰዎች በቀላሉ ብዙ ምርት በአንድ ቦታ ላይ እንዴት ማግኘት እንደሚችሉ ሚነግር ነገር ስላለው ያንንም ደግሞ እኛ ኦሬዲ አንስተን በልተን ያየነው ነገር ስለሆነ ሌሎች መስሪያ ቤቶችን በዚህ ልክ ቢሰሩ የሚል አስተያየት ነው ያለኝ። አንደኛ ከፋ ዞን፣ ቤንች ሸኮ ዞን፣ ምዕራብ ኦሞና ሸካ ዞኖች ላይ ቅድም ያልናቸውን የአርሶና የአርሶ አደር ችግሮችን መሰረታዊ ባረገ መልኩ የተለያዩ ምርምሮችን የሚሰራ ተቋም ነው። ስለዚህ በዚህ ዘርፍ እንደ ምርምር ትኩረት ሰጥቶ የምንሰራባቸው ስራዎች ቅድም ያልኳቸው ዲፓርትመንቶች እነዚህም በሰብል ምርምር፣ በእንስሳት፣ በተፈጥሮ ሀብት እንደዚሁም ደግሞ የግብርና ኢኮኖሚክስና ስርዓተ ጾታ የሚል ምርምር አለ። እዛ ላይ ደግሞ ምንድነው የዘር ብዜት የመነሻ ቴክኖሎጂ ዘር ብዜትም አለ። ከዛ ጋር ደግሞ የግብርና ቴክኖሎጂ ኮሙኒኬሽንና ሽግግር የሚል ዲፓርትመንቶች አሉ። ስለዚህ ከነዚህ ዲፓርትመንቶች ጋር በብዛት የምንሰራቸው ስራዎች ያሉ እንደማይከል የኒካልኩ እንደ ቦንጋ ግብርና ምርምር ማዕከል በቀድሞ በደቡብ በነበርነ ጊዜ ብዙ ስራዎችን በመስራት የአካባቢም ሆነ የሀገር በቀል የራሱ የሆነ ተልዕኮ እየተወጣ ያለ የቆመ ተግባራት ነው። በዋነኝነት እኛ የምንሰራባቸው የምርምር ዘርፎች ብንወስዳቸው በሰብል እነዚህ በእንሰት ላይ የአካባቢ የእንሰት ዘረመሎችን በዋነኝነት የመሰብሰብ የቡና ዘረመሎች ላይም እንደዚሁ እንደገና ደግሞ በተለያዩ አካባቢዎች የወጡ ቴክኖሎጂዎችን ወደዚህ የማላመድ እንደዚሁ የተለማመዱት እንደዚህ የመልቀቅ ስራዎችን በደንብ እየሰራን ያለበት ነገር አለ። በእንስሳት ዘርፉ ደግሞ በዋናነት የቦንጋ በግና እንደዚሁ የንብ ሀብት ላይ በብዛት የምንሰራባቸው ስራዎች አሉ። በተፈጥሮ ኃይል አካባቢ ላይ እንደ ዋነኝነት በአሁኑ ጊዜ በጣም የግብርና ማነቆ ሆኖ እንደ ካንሰር ያስቸገረ ያላቸው የአፈር አሲዳማነትን የማሳከም የፈርቲሊቲ የመጨመር ምናምን ስራዎችን የምንሰራቸውና
አርሶ አደሮችን ደግሞ እነዚህ በኩታ ገጠም ቴክኖሎጂዎች የማስተዋወቅ ስራዎችን በብዛት እየሰራን ያለናቸው በምርምር ዘርፎች አሉ። ከማሳ የተነሱና ለሰራተኞቹ ሲከፋፈሉ ያገኘነውን ስኳር ድንችን ጨምሮ የደረሱ ገና በማሳ ላይ ያሉና ሌሎች ለምግብነት የሚያገለግሉ የስራ ስርና መሰል ምርቶች በሰራተኞቹ በግቢው እየለሙ ነው። በዚህ ላይም ሀሳባቸውን እንዲያጋሩን ጠይቀናቸው ነበር። ምንድነው ሰኞ ቀን ያው ሁሉም ወደ የልማቱ ይገባል። ቅድም እንዳልኩት ከ9 ሰዓት ጀምሮ ከዛ ባለፈ ግቢ ውስጥ ሰራተኛው ያው ሲዞር ማለት ከስራ ክፍሉ ወጥቶ ሲዞር የአንዱ የማየት ሁኔታዎች የተለመዱ ናቸው እዚህ ግቢ ላይና ያለውን ክፍተት ይሄን ብናደርግ የሚል ነገር ክፍተቶችን የማሳየት ነገሮች በብዛት የተለመዱ ናቸው። እዚህም ያው የሚታወቀው ተመራማሪ ያለበት ግቢ ነው። ይሄ መስተካከል አለበት የሚለው ነገር እየዞሩ የሚያሳዩት ነገር አለ። እዛው የተመደበ በእያንዳንዱ ቡድን ላይ የተመደበ ተመራማሪ እንደተጠበቀ ሆኖ ሌላው ይሄ ደግሞ እንደዚህ ቢደረግ የሚል ነገር የሚሰጡበት ሳይንሳዊ መንገዱን በተከተለ መልኩ እንዲሰራ የሚያደርጉት ጥረት አለ። ልምድ ልውውጥም በዛ ልክ አንደኛው ክፍል ከሌላኛው የሆነ ቅናት ማለት ነው ለለውጥ የሚያስገባ ቅናት የተሻለ ነገር ያመጣን የሚለው ነገር እያዩ እየዞሩ ኮሜንት ያደርጉ የምንሄድባቸው ሁኔታዎች አሉ። ልምድ ልውውጡ ይሄን ይመስላል። መጀመሪያ የበለነው እጅግ የማያረካ የመጀመሪያው ሙዝ በልተናል። ሙዝ ሲንበላ እጅግ ለቤተሰብ ሲንወስድ ይሄ አለ ወይ እጅግ ተደንቋለሁ። ይሄ እናንተ ዘርታችሁ ነው እናንተ ተክላችሁ? አዎ በጣም እኛ ተክላን አድርሰን ያደረስነው ነው እናንተ እንዴት ብሎ ያደረግነው። ሲትብሉ ደግሞ አንድ ነገር አለ ጠብ የምታደርጉን አለ ያልኩት ነገር ምንድነው? ከስራ ብዙ ጠብታ አለ የምርምር ውጤት ነው። ይሄም ደግሞ ምርጥ ዘር ሙዝ የአርባ ምንጭ ከአርባ ምንጭ የመጣ በምርምር የተገኘ እጅግ አድናቂ ወይንም ወፍራ ለእይታ ማራኪ ለጣዕም የምትፈልጉትን ያክል የሚያስደስት በልታችሁት እዩት እስኪ ትመሰክራላችሁ እያልኩ ነው። ከዛም በመቀጠል ደግሞ ሩዝ፣ ቀጥሎም ደግሞ በቆሎ፣ ቀጥሎም ደግሞ ድንች፣ ስኳር ድንች ማለት ነው። ስኳር ድንች አድርሰን ተቆፍሮ እያንዳንዱ ሰው እያንዳንዱ እስኪ ቀምሳችሁ እዩ ብለን በጣም የሚያረካ ነው። ይሄ የህዝቡን ስሜት የሚያነሳሳ በምርምር ማዕከላችን የወጡና ሪከመንድ የተደረጉትን ነው የምንጠቀመው። ከዛም አልፎ ደግሞ እነዚህ ቴክኖሎጂዎች በምንሰራበት ሰዓት ምንድነው ሁሉንም አግሮኖሚ ፕራክቲሶች ወይም አዘራሩን በተመለከተ መስመር አወጣጡን በተመለከተ የማዳበሪያ አጨማመር ሊሆን ይችላል አስተካከሉ ሊሆን ይችላል ሁሉም ነገር ሳይንቲፊክ መንገዱን ተከትሎ ለሌሎችም ተሞክሮም ጭምር የሆነ ነገር ስለሆነ ሁሉ ነገር እኛ በምርምር ያወጣናቸው ምክረ ሀሳቦችን ባካተተ ሁኔታ ነው ስራዎችን ምንሰራው ማለት ነውና እንዳልኩህም እዚህ ሁሉም የማዕከሉ ሰራተኛ ይሳተፋል። በዚህ እንደ ከተማ ግብርና አጋጣሚ ሆኖኛው በተፈጥሮ ሀብት ምርምር ስር በየተቋማቱ ስራ ጀምረናል። በዚህ በድርብርብ እርሻ በቤተ ክርስቲያናት ውስጥ በትምህርት ቤት ውስጥ በመስጊድ ውስጥ እንዲሁም ደግሞ በተለያዩ በግለሰብ ቤቶች ውስጥ ይህንን የድርብርብ እርሻ አሁን እያስተዋወቅን ያለ ነው። ያ ማለት ምንድነው? ሁሉም ሰው በቤቱ ባለው መሬት ተጠቅሞ ምርት ማምረት እንዲችል ማለት ነው። ስለዚህ እንደ ማዕከልም እንደ እኛ እንደ ስራም እንደ ተፈጥሮ ሀብት ክፍልም ኦሬዲ ሁሉም ሰው ይሄን ትሬንድ አድርጎ ማህበረሰቡ በዛ ልክ ያለው መሬት ተጠቅሞ እንዲያለማ እኛ አሁን እኔ ደረሰኝ እዚህ የኔ ቡድን የደረሰው እዚህ ጋር የአካባቢ ዝርያዎች በመጥፋት ላይ ያሉት አሁን እንደምታዩት እዚህ ጋር ወኮ አለ፣ እዚህ ጋር ሀረኮቴ፣ እዚህ ጋር በከፍኛ ይሄ ሀረኮቴ ነው የሚባለው፣ እዚህ ጋር አንጮቴ ነው የሚባለው፣ እዛ ጋር ደግሞ ጎደሬ አለ፣ እዛ ጋር ደግሞ የአካባቢ ጎደሬዎች አሉ እና እዛ ከፊት ለፊት ስትገቡም ደግሞ እነዚህ ትላልቅ እንጨት የሚሸከሙ ለብዙ አመታት ለረጅም ጊዜ የሚያገለግሉ አደንጓሬዎችን በመትከል የራሳችን በየሳምንቱ የራሳችን ቡድን ከ10 ሰዓት ጀምሮ ወደ ልማት እየወጣን ሴቶችም ወንዶችም እኩል ተሳትፎ በሞራል ማለት ነው እኩል ተሳትፎ እያደረግን ያው አሁን እንደምታዩትም ግቢ ውስጥ ጥሩ ነገር ዛሬ ለምሳሌ ጥሩ አጋጣሚ ነው እናንተ የመጣችሁት። በአጋጣሚ ስኳር ድንች ቆፍረን ነበረ ቅዳሜ ዕለት
ሰራተኛ ሲገባ ያው ለሰራተኛው ለማዳረስ በሚል አሁን ስኳር ድንች ወደ ቢያንስ ከሩብ ሄክታር መሬት ላይ በግምት ወደ 12 ኩንታል አካባቢ አግኝተናል። እነዚህ ስኳር ድንችና ያው በአጠቃላይ ሲታይ ደስ የሚል ነው። ግብርና ስራ ደስ ይላል። እንደ የሀገራችን አሁን የመጣው የጠቅላይ ሚኒስትራችን ኢኒሼቲቭ ጋር ተያይዞ የትኛውም የመንግስት ተቋምም ሆነ መንግስታዊ ያልሆኑ ተቋማቶች እንደውም ደግሞ ምግብ በጓሮ የሚል ቴክኖሎጂዎችን ተሳትፎ ሁሉም ቦታ አርሶ አደሩም ከተማ ያለውም ከተማ ቦታ የሌለውም ያለውም እንደዚሁ ተቋማቶች ደግሞ የማልማትና ግቢውን ደግሞ ውብና ለሰራተኞች ምቹ ከማድረግ አንጻር እንደ ሀገር አቀፍ የተሰራ ያለባቸው ስራዎች አሉ። እኛም ደግሞ የዚህ ኢኒሼቲቭ ከመመራመር ባሻገር የተመራመርን የአርሶና የአርብቶ አደሩን ደግሞ በማሳወድ ችግሩን እየፈታን ምርምር ማዕከል ግቢ ውስጥ የተለያየ የምርምር ፕሎቶች አሉ። ዛሬ ዞራቸው ያያችሁት ባታዩም ዛሬ በዋነኝነት ዞራቸው ያያችሁት አልፋችሁ በዚህ የግቢን የማልማት ጋር ተያይዞ ያለ ስራዎችን ዞራቸው ያያችሁት። እንደዚህ ደግሞ ብዙ በርካታ የምርምር ተግባራቶች አሉ። እነዚህ ምርምር ተግባራት ጎን ለጎን ሁሉን ያሳተፈ ግቢውን የማላመድ ማለት የማሳመር ስራዎችን እየሰራን ያለባቸው ነገሮች አሉ። ከዚህ ጋር ተያይዞ ምንድነው ግቢውን የማጽዳት ለተመራማሪዎች ምቹ፣ ሁለተኛ ደግሞ ተመራማሪ እንደምታውቀው ያነባል፣ ይጽፋል። በሚያነብበት ሰዓት ላይ ወይም የምንጽፍበት ሰዓት ላይ ወይም ታች አርሶ አደር ጋር የደረሰውን ደግሞ እንደ ቴክኖሎጂ ደግሞ ለሌላ ተጠቃሚ ለማድረስ 4 ሰዓት ማንበብ አለበት፣ 4 ሰዓት መጻፍ አለበት። በዚህ ቢሮ ውስጥ የጻፈ እያነበበ አእምሮን ማዝናናት አለበት። በምንጽፍበት ሰዓት ላይ ውጪ ሲወጣ የሚዝናናበት አእምሮን የሚያረካበት ነገሮችን ምቹ ሁኔታ ማድረግ አስፈላጊ ነው። ከዚህ ጋር ተያይዞ የግቢን የማስዋብ ስራዎችን እንደምታዩት የካፌ አገልግሎቶችም የመዝናኛ ቦታዎችን ለተመራማሪዎች የማዘጋጀትና ምቹ የሆኑ ነገር ስራዎችን እየሰራ ነው ያለ ነው እና ከዛ ጋር ቀጥሎ ደግሞ ምንድነው ከምርምር የተረፉ ለምሳሌ በዚህኛ ዙር ምርምር የማይሰራባቸው ቦታዎች አሉ፣ ፕሎቶች። እነዚህ ፕሎቶች ቀጣይ ደግሞ ምርምር አላማውን ለመስራት ከአንደኛ ፕሎት ቀጣይ ላይ ምርምሮችን ለመስራት ከዛ ጫፍ የሚተርፉ መሬቶች ላይ አንዳንድ የግቢ የማልማት ስራዎች እየሰራን ያለነው ስራዎች አሉ። ወደ ቦንጋ ግብርና ምርምር ማዕከል በስራም ሆነ በተለያዩ ምክንያቶች እግር ጥሎት ያቀኑ እንደሆነ ገና ቅጥር ግቢውን መርገጥ እንደጀመሩ በማዕከሉ ከዚህ ቀደም ከሚያውቁት አንዳች የተለየ ነገር ስለመከናወኑ ማሰብ ይጀምራሉ። እውነቱ ደግሞ የግቢው ሰራተኞችና ተመራማሪዎች አሻራ ያረፈበትና ሌሎች መሰል ተቋማት ሊተገብሩት የሚገባ ወቅቱን የዋጀ ስራ ስለመከናወኑ ነው። በእውነት እጅ አለን። ሾፌሩ ዝቅ ብለን ሲንሰራ መሪ ብቻ አይደለም፣ ዝቅ ብለን ሲንቆፍር ከመሬት ለካ የሚወጣ ወርቅ አለ። ወርቅ ሲል ወርቅ በእጅ የምናስገባው ወይንም በአንገት የምናስር ሳይሆን ለሆዳችን ለቤተሰቦቻችን የሚያረካ ወርቅ አለ። ወርቅ ሲባል ብዙ ነገር ነው። ከጎመን፣ ከቃሪያ፣ ከሽንኩርት፣ ነጭ ሽንኩርት፣ ሰላጣ፣ ጥቅል ጎመን፣ ካሮት ብንዘራ ሁሉ ነገር በእጃችን ላይ እንዳለ። ይሄን ደግሞ ከዶሮ አሁን ብንሰራ ምንም በቀላል ዘዴ የምናደርሳቸው ነገሮች ናቸው። ይሄ ለራሳችን የቤተሰብን የምግብ ፍላጎት ሆነ የምግብ ፍጆታን የምናረካበት ይሄ እጅ አለን። በመሪ ብቻ አይደለም። መሪ በማዞር አገር በማቋረጥ ምንም እርካታ ላይገኝ ይችላል። ግን በጥቂቱ የምንሰራት በጠባብ መሬት ላይ የምናደርጋት ነገር በሚደርስበት ጊዜ እጅግ ይማርከናል። እኔን የሚገዛኝ ስሜቴን የሚያረካ ከጋሮ የሚያይ ቡና ብንተክል ለምን ማሳው ባይኖረንም ቡናው ተክለን መዳበሪያ ባንጠቀም ራስ ኮምፖስት አድርገን ኮምፖስት ቅጠላ ቅጠል ቆርጠን ራሳችን አብስለን ጉድጓድ ቆፍረን እንትን ብለን ከበሰበሰ በኋላ ያን ኮምፖስት ለቡናችን ብንሰጥ ለቆጮአችን ብንሰጥ እጅግ ያረካናል። ነገር ግን በግቢያችን ይሄን ብናደርግ የምንለው ነገር ዋናው
አሁን ድንች ተክለናል፣ ቆስጣ ተክለናል። የጓሮ አትክልት የተባለው ነገር የቀረልን ነገር የለም። ግን ይሄ በሚደርስበት ጊዜ እጅግ ጎንበስ ብለን በምንቆፍርበት ጊዜ ያረካናል። ጥሩ ስሜት ነው የሚሰማን። የመኖር ደስታ የመኖር ህልውናችን ለካ እያራዘምን ነው። ያ ካሌላ ግን ማራዘም ስለማንችል ሰው ካልበላ መቆም አይችልም። ሆዱ ካልጠገበ መናገር አይችልም። ስለዚህ የመጀመሪያ የምግብ ፍጆታ የፍላጎትን ማርካት ነው የሚለውን ነው እኔ በኔ በኩል የሚያሳስብ። ያለውን ስራ ስናየው በሁለት መንገድ ማየት እንችላለን። አንደኛው የግቢውን ውበት ከመጠበቅ አንጻርና በጫካ ተውጦ ያለውን ቦታዎች ከማልማት አንጻር እናየዋለን አንደኛው። ሁለተኛው ደግሞ ተመራማሪ እንግዲህ በመስክ ላይ ከሚሰራቸው ስራዎች በተጨማሪ ግቢ ውስጥ እንደዚህ አይነት የልማት ስራዎችን በመስራት አሁን ካለው ኑሮ ውድነት ይህንን እንደዚህ አይነት ነገሮችን ግቢ ውስጥ በማልማት ተጠቃሚ የሚሆንበትን መንገድ ማመቻቸት ሌላኛው ተልእኮ ነውና አሁን ግቢ ውስጥ በምናለማቸው የተለያዩ አትክልት የጓሮ አትክልቶች ስራ ስሮች የተለያዩ ነገሮች ነው በስፋት እየተሰሩ ያሉትና እነዚህ ደግሞ ተሽጠው በቅናሽ ዋጋ እዚሁ ራሱ በራሱ አምርቶ ያንን ተጠቃሚ ሆኖ ደግሞ በተወሰነ መልኩ የኑሮ ውድነቱን መቀነስ ይቻላል ብለን ስላሰብን በዛ መንገድ ነው እንግዲህ ስራዎቹን እየሰራን የምንገኘው። ጥሩ ትምህርት ነው የምንሰጠው። ተመራማሪዎች ስኳር ድንች አሁን ቅርብ ጊዜ ስኳር ድንች በልተናል። ቆስጣ፣ ሰላጣ፣ ጥቅል ማን ነው ካሮት የመሳሰሉትን አሁን ቅርቡ ተከፋፍለን በልተናል። አሁንም ብዙ ነገሮች አሉ። አሁንም አዲስ የሚሰራ ሙዞች አሉ። የተለያየ ነገሮች ብዙ አሉ። እንደ ዶሮ፣ እንቁላል፣ በግ ብዙ ነገሮች አሉ። አሁን እንሰት ሁሉ ነገር የተሞከረ የተሰራ ነው ያለው። ይሄ ምንድነው አንዱ አላማ ቅድም እንዳልኳችሁ ግቢውን ከማልማት አልፎ እነሱም ደግሞ ይሄን ተሞክሮ ወስደው ግቢያቸው ላይ እንዲያለሙ ወይም በዚህ ልክ እኛ በመንሰራው ልክ እንዲሰሩ ሌሎችም እንዳልኩኝ ደግሞ ሌሎች ከውጪ ለሚመጡ አካላትን ብዙ ጊዜ ያው የመጡ ይጎበኛሉ ይሄን ስራ ማለት ነውና እንደ ጉብኝትም አከል የሆነ ስለሆነ በዚህ ሰዓት ደግሞ ታውቃላችሁ ሀገራችን ያው አንዱ የኑሮ ውድን ለማረጋጋት እንደ አንድ ተሞክሮ የተወሰደ ያለው የከተማ ግብርና ነው። ስለዚህ የከተማ ግብርና ሌሎች ጭምር ለማስተዋወቅ ስለሚያስችል እንደ ተሞክሮም ጭምር ያገለገለ ስለሆነ እንዳልኳችሁ አጠቃላይ እዚህ ያለው ስራ የምንሰራው ስራ ሙሉ በሙሉ የምርምር ፕሮቶኮልን የተከተለ መሆኑን ለመግለጽ ወዳለሁ። እንዶ ለታመመ ሰው ራሱ ውስጥ ገብተህ ስትጎበኘው ራሱ ጤናን የሚሰጥና ጤናን የሚመልስ ነውና እኛ ደግሞ በሞራል ተነሳስተን ስራ እየሰራን ነው። አሁንም ተጨማሪ ስራ ለመስራት እንደምታዩት ትራክተር እዛ ጋር እርሻ ያሳረስን ያለ ነው። እዛ ጋር ያለውን ስኳር ድንች ዘር ቦታ ስለማይበቃ ወደዚህ ለማስፋፋት ብለን ይሄን እየሰራን ነው የምንገኘውና እንግዲህ ሌላው ሴክተር ልክ የኛን ተሞክሮ ደግሞ ወስዶ እንደዚሁ ደግሞ ቢሰራ አካባቢያችን ከራብ ከችግር ይወጣል። አሁን ብዙን ጊዜ ዝም ብለን ቆመን ልመና ወይም ከመንግስት ወይም ከሆነ እንትን ፓርቲ የሚወረወረውን ከማየት ያንዳንዱ ሰው በጓሮ በትንሹ በያለማ ቢሰራ ትልቅ ውጤት ትልቅ ለውጥ ያገኛል። ለምሳሌ አሁን እኛ ጋር የዚህ የከተማ ግብርና በሚል ተመራማሪዎች የሚሰሩት ስራ አለ። በእንጨት ላይ ለምሳሌ ጓሮ እንኳን ቦታ ቢጠፋ በተወሰነች ባልዲ ወይ ማዳበሪያ ላይ አድርጎ የጓሮን ጎመን የተለያዩ በአመት የሚፈራረቁትን ተክሎችን ተክሎ ሰው መጠቀም ይችላልና ምናልባት እኛ ደግሞ ስናስብ የኛ ከፊት ለፊት ያሉ የኛ መሪዎች ዋና ኢንስቲትዩት የሚመሩ ማዕከል ዳይሬክተር የሚመሩ አጠቃላይ እንደ ማኔጅመንት ያዝ ነው ለህብረተሰቡ አስተማሪ ሆነን መገኘት አለብን በሚል ያው ደህንነትን እንደ ታሪክ እንደ ወሬ እናስቀራለን በሚል ሀሳብ ወደ ልማት ገብተናል የሚል ሀሳብ ነው ያለና ደስ የሚል ስራ እየሰራን ነው። እነዚህ ስራዎች ምንድነው በዋነኝነት በ6 ዲፓርትመንቶች ከፍለው ነው እየሰራን ያለ ነው። ሰራተኞችን በማሳተፍ በመዋየት ሰራተኞችን በ6 ቦታ በመቅረብ አንደኛ ምንድነው በእንስሳት ዘርፍ የሚመራ በሰብል በኩል የሚመራ በተፈጥሮ እንደዚሁም ደግሞ የተመራማሪዎች ቡድንና የድጋፍ ሰጪ ሰራተኞች ቡድን የሚል ነገሮች እናያለን። በድጋፍ ሰጪ ቡድኖች ብንወስድ የሹፌሮች ለብቻ አሁን ለምሳሌ ሰኞ ቀን እኛ ጋር መስክ አይወጣም። ሰኞ ቀን በባህሩ ምንድነው እኛ ጋር ባለፈው ሳምንት ምን ሰራሁ በዚህ ሳምንት ደግሞ ምንድነው የሚሰራ የሚሉ ነገሮች የምንወያይበት ሰዓት ነው እና በዛን ሰዓት ሹፌሮቹ መስክ አይወጡም። መስክ በማይወጡበት ሰዓት ላይ እነዚህ ተመራማሪዎች ውይይት በሚሆኑበት ሰዓት ላይ ቁጭ ብሎ ሞባይልም ወይ የተለያየ ነገር እየጎረጎሩ ከማዋል ግቢ የማልማት ስራዎች የስራ ነው። ስለዚህ አሁን በሹፌሮች የለሙ ከኛ ግቢዎች ውስጥ የበቆሎ ልማቱ አንዱ ነው። የበቆሎ ልማት
ቴክኖሎጂን ታግዘው በዛ መሰረት እግረ መንገዳቸውን ሹፌሮቹ ምንድነው ከማሽከርከር ባሻገር ራሳቸውን ተመራማሪ የሆኑ ምርምሩ ምንድነው የሚለው ነገር በራሳቸው የተመራመሩ የሚሄዱበትና በምርምር ደግፎ የሚሰሩ ስራዎች በቆሎ እንዳያቸው በጣም የሚያምር በቆሎ ዘሪያዎችን የሰሩበት ቴክኖሎጂን ተጠቅመው የምርምር ፕሮቶኮል ስንል ስፔሲንጎ አለ፣ ሮ አለ፣ የራሱ የሲድ ሬቶ አለ፣ የቴክኖሎጂ አጠቃቀሙ አለ። ይሄን ሁሉ በተመራማሪ ታግሰው እዛ በአንድ በኩል እያለሙ በአንድ በኩል እየተመራመሩበት ነገሮች አሉ። ሁለተኛ ደግሞ ምንድነው የዘበኞች ቡድን ነው። ዘበኞች ቡድን በዋነኝነት ምንድነው የሰሩት ካላችሁ የወጥ ድንች እና የስኳር ድንች በዋነኝነት ዛሬ ለተመራማሪዎች የዚህ ግቢ ያሉ ሰዎች በመጠነኛ ዋጋ ለግቢያችን ሰራተኞች ያሰራጩት ያቀረቡት የነሱ የሰሩት ውጤት ነው። ቅድም ባያችሁት መሰረት ስኳር ድንቾቹ በጣም የሚገርም አንድ ስኳር ድንች በራሱ ቢያንስ እስከ 5 እና 4 ኪሎ የሚመዝን ስኳር ድንች አንድ ፍሬው ያገኘንበት ይሄ ከማን ነው? ከዘበኞች ልማት ቡድን የተገኘ ነው ማለት ነው። እንደዚሁ ደግሞ የወጥ ድንች ማየት እንችላለን። ከአንድ ስር እነሱ እንደዚህ ስንል እነዚህ ልማት አለሙ ስንል በለማዳዊ አይደለም። እነሱ ተመራማሪዎች ከዚህ በኋላ ዘበኞቹ የድንች ፕሮቶኮል ምን እንደሆነ ያውቁታል ማለት ነው። ስለዚህ በዛው የምርምር ቴክኖሎጂዎችን እየሰሩ ያሉበትና ድንች ያለሙበት ነገር ነው ያያችሁት። በቅርብ ጊዜ ወደ ለውጥ ውስጥ ገብተን አው ጥሩ ውጤት ለምን መሰለ ወንድሞቻችን እንዶ ቢያዩን ቢጎበኙን እንዶ ባለፈው ማን ነው ግብርና ሚኒስቴሩ መጥቶ ይሄንን በሚመለከቱበት ጊዜ እንዴት እንደረኩ እነሱ ህሊና ያውቃል። ዛሬ ግን እኛ ይሄንን በመስራታችን ረክተናል። ለምን ጫካ ከሚለብሰው ወደ እህል ሲንለውጠው በጣም እጅግ አርክቶኛል። በኔ በኩል በኔ እምነት ረክቸዋለሁ። ትልቁ ነገር ደግሞ ስንሰራ የማንለወጠው ነገር የለም። እንለወጣለን። ማን እኔ ከተለወጥኩ የወንድሜ የሚለወጣል፣ እህቴም ትለወጣለች የሚለውን ግንዛቤ ለማስጨበጥ ነው ይሄን የተናገርኩ። እንግዲህ ይሄን ስንገነዘብ ለወደፊት ሌሎችም እንዲሁ ይበረታሉ የሚለውን ሞራላዊ ስሜት ለመግለጽ ፈልጋለሁ። ተሞክሮ ወደ ሁሉም ቦታ መስፋት ቢችል በጣም ጥሩ ነው ብለን እናስባለን። ምክንያቱም አሁን ብዙ ቦታዎች ላይ እንግዲህ የሃይማኖት ተቋማትም ትምህርት ቤቶችም መስሪያ ቤቶችም ሰፋፊ ቦታዎችን ይዘዋቸዋል። ነገር ግን በጫካ በተለያዩ በቆንጠር ምናምን ተሸፍነው ነው ያሉት እና እንደዚህ ሰራተኛውን በማስተባበር የኔ ነው ብሎ እንዲያምን በማድረግና ግቢውን አንድ ላይ በጋራ በማልማት እነዚህ አይነት ነገሮችን መቀነስ ይቻላል። ግቢውን ማሳመር ብቻ ሳይሆን ሰራተኛው ራሱ ተጠቃሚ የሆነበትን ነገር ማመቻቸት ይቻላል ብዬ ነው ማስበውና እንደዚህ ቡድኖችን በማዋቀር በየመስሪያ ቤቱ ያሉ ሰዎች እንግዲህ በጋራ በመሆን የተለያዩ ትንንሽ ቡድኖችን በማዋቀር ተከፋፍሎ ግቢ ውስጥ ቦታዎችን ተከፋፍሎ በጋራ በማልማት ተጠቃሚ መሆን የሚቻልበት መንገድ ስለሆነ ሌሎቹም ይሄን ተሞክሮ ወስደው ቢሰሩ የተሻለ ነገር መስራት ይችላሉ ብዬ ነው ማስበው። ግብርና ምርምር ማዕከል ሰራተኞችም ሆነ በግል በጓሯቸው መሰል ተግባራትን ለሚያከናውኑት ከሙያቸው አንፃር አሁን ጥሩ ነው። እንደኛ አይነት ጥበቃ በየቦታ ያሉት ልክ ያለው ቦታ ላይ ሰርቶ ኑሮ ግሽበትን እንዲቀንሱ
የተኛም ቦታ ቦንጋ ዙሪያ ላይ ያሉ ሁሉ ሰርተውን ዋጋ ግሽበትን እንዲቀንሱ ነው የምንመኘው ማለት ነው። አሁን የኛ ይሄን ስራ ስንሰራ አሁን ገበያ 1 ኪሎ ወጥ ድንች 50 ብር ነው የሚሸጠው። የኛ አሁን እንዲህ አድርገን አቀርበን ወደ 25 እንድጠጋ ማድረግ ነው የምንፈልገው። ከዛ አሁን ማከሉም ጥሩ ስራ እየሰራ ነው። የኛ ጥሩ ግባት ያቀረበ ነው። አሁንም ከዛ እየበለጠ ቦታ ተሰጥቶን ከዛ እየበለጠ መስራት አቅደናል። ከዚህም ባሻገር የከተማ ግብርናን ከማጠናከር አንጻር መልእክታችን ነው ሲሉ ተከታዩን ብለዋል። ፕላስ አሁን ስንሰራ በቨርሚ ኮምፖስት ነው የምንሰራውና እንደ ፓኬጅ አድርገን ቨርሚ ኮምፖስቱንም ተጠቅሞ ምርቱንም የተሻለ አድርገው ማለት ነው በየቤቱ ሁሉም ሰው መብላት እንዲችል ማለት ነው ያለውን ነገር አዘገጃጀቱ ሁሉ ነገር ደግሞ ቀላል ነው። እንደምናየው ብዙ ኢንቨስት የምናደርገው ነገር የለም። ጉልበት ያን ያህል አንጠቀምም። ግን በቀላሉ ሰርተን ለራሳችን አለፍ ሲል ደግሞ ለሌላውም ማትረፍ የምንችልባቸው መንገዶች ስላሉ እሱን ነገር አሁን ፕሮሞት እያደረግን ነው። እኛ አርበን አግሪካልቸር ላይ ትልቅ ስራ እየሰራን ነው። ቅድም እንዳልኩ በየተቋማቱ ማዘጋጃ ቤት ሳይቀር ቆሻሻዎች አወጋገድ አለ አይደል? ያንን አወጋገድ ወደሚጠቅም መልኩ ወደ ኮምፖስት ቀይረው ወደ ልማት እንዲገባ ማለት ነው። በዛ ልክ እየሄድን ያለ ነው። እንግዲህ እንደ ማይከላችን ቀረ የሚለው ነገር አሁን እንግዲህ በጅምር ደረጃ ይሄን ያክል ጥሩ ደረጃ ላይ ነው ያለ ነው። እኔ ከዚህ በኋላ ይቀራል ብዬ ማስበው ነገር የለም። ምክንያቱም መጀመሪያ ስጋት የነበረው ይሄን ሰራተኛ ይሄን ሀሳብ ተቀብሎ ወደ ስራ ይገባል የሚል ስጋቶች ነበሩ። ነገር ግን የነበረው ሰራተኛ አጠቃላይ ሙሉ በሙሉ በሚባል ደረጃ ያንን ሀሳብ እንግዲህ ተቀብሎ ይሄን ያክል ለውጥ ካመጣ ከዚህ በኋላ ማይከሉ አጠናክሮ መሄድ ያለባቸው አንዳንድ ነገሮች ይኖራሉ። በተለይ ዙሪያው ሙሉ በሙሉ በጫካ የተከበበ ነገር ነው። ትንሽ ገለል የማድረጉ ነገር ይቀራል ብዬ አስባለሁ። ማይከሉ ማለት ጫካ ዙሪያው በትላልቅ ደኖች የተከበበ ነው። ይሄ አጥር ምናምን ያስፈልጋል። አውሬ የማጥቃት ሁኔታዎች አሉ። እነዚህ ላይ አጠናክሮ መሄድ ይጠበቃል ብዬ አስባለሁ። ከሰራተኛ ግን የሚቀር ነገር አለ ብዬ አላስብም። እንግዲህ ቀረ ምለው ነገር አለ ብዬ አላስብም። ግን ያው መጨረሻ ላይ እንዳልኩት የተሞክረው ሌሎቹ መስፋት ብቻና ሌሎቹን ተጠቃሚ ቢሆኑ አሁን ያለውን የኑሮ ውድነት በጋራ መቀነስና ያለውን ነገር መከላከል ይችላል ብዬ አስባለሁ። በቢሮዎች ላይ ብቻም ሳይሆን እንግዲህ እንደ ከተማ ግብርና እያንዳንዱ ሰራተኛ ቤቱ ላይም በጓሮ የተወሰነ ቦታ ላይ እነዚህ ማልማት ቢችል የራሱን የእለት ገቢ ቁርሱን በተወሰነ መልኩ ከውጪ ገዝቶ የሚያመጣቸውን ነገሮች መቀነስ ይችላልና እነዚህ ነገሮች በቤትም በጓሮ ላይ መስራት ቢቻል ሰው በደንብ ተጠቃሚ መሆን ይችላል ብዬ አስባለሁ። እኔ ለነሱ የሚያስተላልፈው አንደኛ የታደለ ነው ይሄ አካባቢ በተፈጥሮ ማለት ነው። ያው ዝናብ ያጠረ አካባቢ አይደለም። ዝናብ እንደ ልብ ያገኛል። ግን ሁሉም ምንድነው የስራ ባህል መልመድ መቻል አለበት። የስራ ባህል አሁን ጥሩ ነው። የቦንጋ ዩኒቨርሲቲ መምጣቱ፣ ግብርና ምርምር መምጣቱ፣ የተለያዩ ተቋማት ወደዚህ በግብርናው ዘርፍ የሚያመጡትን ቴክኖሎጂ እየተቀበሉ እነሱም ትምህርት ቤት በትምህርት ቤት ተማሪ አሁን የተወሰነ ልማት ተብሎ በተወሰነ ነገር ደግሞ በራሳቸው ስታፉ በሆነ በገንዘብ ሼር እያደረጉ ግቢው ሲባላሙ አንደኛ ተማሪውም ተጠቃሚ ይሆናል፣ አካባቢው ሰብ ተጠቃሚ ይሆናል። እንደዚሁ ሰፊ ግቢ ደግሞ ያላቸው ሌላው ተቋማት ደግሞ ብዙ ነገር አሁን ለምሳሌ እኛ ጋር እዛ ማዶ ቢተዱ በቆሎ አለ። የበቆሎ ቡድን ማን ነው? የሾፌሮች ማህበር ነው። ሾፌር እንግዲህ በአሁኑ ሰዓት በጣም ቢዚ ነው፣ የተለያየ ቦታ ይንቀሳቀሳል። ግን ያቺን ሰዓቱና ጊዜውን አጥብቦ በቆሎ አምርቶ አሁን በጣም ለማየት በሚያምር መልኩ አይታችኋል ብዬ ገምታለሁ። በሚያምር መልኩ በቆሎ አለ። እዛ ጋር ደግሞ የወጥ ድንች ደግሞ የተተከለው እንደዚሁ የጋራ አገልግሎት በሚል ቲም የተዋቀረ ነው። ያው እዛ መሬት ደግሞ አንድ ከጣልክና እጅግ ወዳው ካከታተልክ የሚያኮራ ነው እዚህ አካባቢ መሬትና ስለዚህ ምንድነው እዚህ አካባቢ ህብረተሰብ ሌሎች ሴክተር ሌሎች ተቋማት ሃይማኖት ተቋማትም ትምህርት ተቋማት ሌሎች እንደኛ አቻ ተቋማትም ባላቸው ይዞታ ላይ በደንብ አድርገው ቢጠቀሙና ወደ ልማት ቢገቡ የተሻለ ነው። ምክር አገልግሎት ደግሞ እኛ ጋር እንደ ድል ባለሙያዎች አሉ የተለያዩ። አሁን እኛ እዚህ ጋር እንደ አስተዳደር ሰራተኛ ወደ ልማት ስንገባ ዘሩን በነሱ አተካከሉን በነሱ ሳይንሱን በነሱ እየተደገፍን ነው እኛ ወደዚህ ተግባር የገባነውና ሌሎችም እንደዚሁ ድጋፍ ቢያስፈልግ ድጋፍ የሚያደርግ ባለሙያ አለ እዚህ ዘር ቢፈልግ ዘር ደግሞ ከዚሁ ተቋም ማግኘት የሚችሉበት ነገር ስላለ ያንን እንዲበረታቱ የሚል ህብረተሰቡ ነው መልእክት ማስተላለፍ ያለን። ከዚህ ጋር ተያይዞ ደግሞ ወደዚህ ስንመጣ ወደ ጓራችን ስንመጣ የአካባቢ ዘረመሎች ለምሳሌ ቦሎቄ በአሁኑ ሰዓት ቦሎቄ እየጠፋ ነው ያለን። የሎካል ቦሎቄ የድሮ ቦሎቄ እኛ የምናያቸው እኔ እርግጠኛ ነኝ
ቦንጋ ከተማ ላይ እዚህ ግቢ ብቻ ነው ያላችሁት ብዬ ነው የምወስደውና እነዚህን የቦሎቄዎችን ከአካባቢ የመሰብሰብ እንደዚህ ደግሞ ጎደሬዎችን አይታችሁታል። ወደ 4 አይነት ጎደሬ ዝርያዎች ናቸው የተሰበሰቡት። ይህን ደግሞ የሚሰበስቡት ማን ናቸው? ተመራማሪዎችን በመደገፍ የፋይናንስ ሰራተኞች ናቸው። ካሉበት ቦታ ላይ ከአካባቢ ዘረመሎችን ሰብስበው መጥቶ እንደዚህ ደግሞ ቦሎቄዎችን ዘረመሎችን ሰብስበው መጥቶ ሌላ ደግሞ ምንድነው ሀሬኮት የሚል አለ ወኮ የሚሉት ነገሮችም አሉ። ሁለተኛ ደግሞ አንጮቴ እንደዚሁም ዱባዎችም አሉ። እና እነዚህ ነገሮቹ በዋነኝነት የተሰራ ያለ ማን ነው? በፋይናንስ ቡድን ነው። እዚህ ጋር ፋይናንሱ 2 ነገር ነው። አንደኛ ተመራማሪው እንዴት ነው የሚሰራ የሚለው ነገር ፋይናንስ ሲሰራ የተመራማሪ ፕሮቶኮል ይገባል ማለት ነው። ለካ የአንድ ተመራማሪ ሲመጣ እንደዚህ እዛ ድንች ለመራማር ነው ሲል የድንች ለድንች ምን ያክል ወጪ እንደሚያወቅም በአንድ በኩልም ይመራመራል፣ በሁለት በኩልም ደግሞ ስራውንም እንደዚህ እንደ ቴክኖሎጂ ይመራመራል ማለት ነው። ስለዚህ በዚህ መሰረት ምንድነው የድጋፍ ሰጪ ሆኖ ፋይናንስ የኛ ቢሮ ሲቀጠር እነዚህ ነገሮችን አንድ ለማድረግ ራሱ ፕራክቲስ ያደርግ ነው ማለት ነው። ስለዚህ 10 በ10 በሆነችው ፕሎት ከቦታ ዝግጅት ጀምሮ እስከ መጨረሻ ምርት እስከምትደርስ ድረስ ምን ያክል ወጪም ትፈጃለች የሚለውን በአንድ በኩል የተመራመረ ነው። በአንድ በኩል ቴክኖሎጂ ደግሞ በአፈሮ በእጆ የያዘ የተመራመረ ነው። ሁለተኛ ደግሞ ምንድነው እዛ ላይ በጓሮ ላይ እነዚህ ቦታ ያላቸው ሰዎች በምን መልኩ ማለጋት የሚኖሩትን የተመራመረ ነው ያለ ማለት ነው። ከዛ ጋር ተያይዞ የተመራማሪ ቡድኖች ናቸው። የተመራማሪ ቡድኖች አሁን አይታችሁ ነው ቅድም ሽንኩርት አይታችሁታል። ሽንኩርት እዚህ አካባቢ አይታሰብም ነበር። ዘበኞችን ስንጠይቅ ነበር። ሽንኩርት እኮ አይለምድም ዝም ብሎ ነው ሲሰሩ የሚዘሩት ይሉ ነበር። ስለዚህ እንደሚቻል ሁሉ ተመራማሪ ደግሞ በራሱ ፓኬጅና ፕሮቶኮል ተጠቅሞ አሳይቶታል። ስለዚህ ለዚህ ብን ነው በዋነኝነት አጋዚ የሆነ ኦርጋኒክ የሆነ ፋርሚንግ ነው። እሱ ምንድነው የቨርሚ ኮምፖስት እና ቨርሚዎች እንደ ኢንፑት ተጠቅሟል እንደ ተመራማሪዎቹና ስለዚህ ዘጋ ፕሮቶኮል ተጠቅሞ የችኩል ያኖት አለ። እዛ ጋር የተለያየ የቀይ ስርና የበርበሬ የመልት የቃሪያ ዝርያዎችን አመጥቶ የማላመድ የሰላጣ የቆስጣ እንደዚህ ነገሮች የሚሰሩ ነገሮች አሉ። ሌላ ደግሞ ምንድነው በዋነኝነት እንደ አዲስ ቴክኖሎጂ እየታየ ያለ ትልቁና ተስፋ ሰጪ እነዚህ ትናንሽ ቦታ ላላቸው ምንም ቦታ የሌላቸውና ህንጻውን ብቻ ለደረደሩ ሰዎች ፍቱን መድኃኒት የሚሆኑ ምንድነው ቨርቲካል ፋርሚንግ ማለት ነው። እንደዚህ ምንድነው ጥምር ጠቀሜታ ያለው እርሻ አሁን በተፈጥሮ ኩል ቅድም እይታችን ቆንጅት እንዳብራራችሁ እነዚህ ስራዎችን በደንብ እየተሰራ ያለበት ነገር ነው ያለውና ስለዚህ አጠቃላይ ይሄን ይመስላል። ሌላኛ ደግሞ ምንድነው ግቢያችን ዞራችሁ እንደሆነ ሜዲሲናሊ በጣም የታወቁ ቫልዩ የሆኑ ሁሉ ዘረመሎች አሉ ዞራችን ከትንሹ ከዳማ ካሴ ጀምሮ እስከ ብዙ ነገር ያላቸው ነገሮች አሉ። ይሄ በማን ነው የሚሰራው? በጽዳቶችና በእነዚህ ቅድም ባልኳቸው በአድሚኖች እየተሰሩ ያሉ ነገሮች አሉ። ከዚህ በፊት እነዚህ ግቢዎችን ካፌዎችም ስታዩ እንደዚህ አልነበሩም። ስለዚህ የራሱ የተሰማራ የጋራ አገልግሎት አለ። እዛ ላይ ዲዛይን በማድረግ ለሰዎች ምቹ በማድረግ የሚሰሩ ነገሮች አሉ። የተወደዳችሁ የፕሮግራማችን ተከታታዮች በቦንጋ ግብርና ምርምር ማዕከል ጋር ከነበረን ቆይታ በርካታ ቁም ነገሮችን እንደሸመታችሁ እምነታችን ነው። የተመራማሪዎችና የዘርፉ ጉምቱ ባለሙያዎች በአካባቢያችንና በሀገራችን አሁናዊና ነባራዊ ሁኔታ ላይ የሰጡትን ምክረ ሀሳብና መልእክት በራስ ጓሮና በተቋም ደረጃ ትተገብሩ ዘንድ የጣቢያችን መልእክት ነውና ተጠቀሙበት። የነገ ሰው ይበለን። ሰላም።